ሁሉም ነገር በጊዜው ይስተካከላል። ሁሉም ነገር ይገርማቸዋል። ሁሉም ነገር በጊዜው ይስተካከላል። እንዲስተካከል የምንፈልገውን ነገር እኛ ባናስተካክለው ሌላ ሰው ያስተካክለዋል። ዳዊት የተመኘውን ቤተ መቅደስ ሰሎሞን ይጨርሰዋል። ሁሉም ነገር በጊዜው ይሆናል። መልካም ነገር ታስቦ አይቀርም። የጊዜ ጉዳይ ነው። ሁሉም ነገር በጊዜው ይሆናል የሚል ሊኖረን ይገባል። ልጅ ጸንሶ ዛሬ ዕለቱን ለከብት እረኝነት ድረስልኝ ቢሉት የማይሆን ነገር ነው። ባቄላ ዘርቶ ዛሬ እሸት ቀቅዬ መብላት እፈልጋለሁ፣ የማይሆን ነገር። በርበሬ ተክሎ ዛሬ ዕለቱን ድቁስ መብላት እፈልጋለሁ፣ የማይሆን ነገር ነው። ሁሉም በጊዜው ይሆናል። ስለዚህ የጊዜ ለጊዜ መስጠት፣ በትዕግስት እንሩጥ። ሰውም ቢሆን ከጠበቅነው ይስተካከላል። ሃይማኖት እስካለው ድረስ ሰውም ቢሆን ይስተካከላል። ትዕግስት ካለ የማይስተካከል ነገር የለም። የጊዜ ባለቤት ሁሉን በጊዜው ይሰራዋል። አንድ ሰው ሰርቄ ዋሽቼ ቀጥፌ እንዲህ አድርጌ ቢላችሁ ምንድን ነው የምትሉት? እኔ ማረባ ሰው ነኝ ሲላችሁ የምትሉት ምንድን ነው? አይዞህ እንዴ እግዚአብሔር እኮ ማሪ፣ እግዚአብሔር ኃጢአትን እንጂ ኃጢአተኛን እኮ አይጠላም ትላላችሁ። የሚገርመው ግን እንደዚያ በሆን ቀን እኛን እንደዚህ አድርገን ማጽናናት አንችልም። አይገርማችሁ? ለሰው የምናጽናናበትን ነገር እኛ በተሰበርን ጊዜ አንጠቀመውም። ስለዚህ ለጽድቅ መጠቀም አለብን። አይዞ ራስን እኮ ነው፣ አይዞ ትደርሳለህ፣ አይዞ በርታ ብሎ ራስን ማበርታት ይገባል። የሚያጽናናን አባት ብናጣ ዲያብሎስ ሊበላን ነው ቆርጥሞ። የድንግል ማርያም ልጅ ይምረኛል ብለን ለራሳችን ምርኩዝ መስጠት ማለት ነው። ይሄ ማለት ራስን መሸንገል፣ አይዞ አላጠፋህም ሰው ስለሆንክ ነው ብሎ መሸንገል አይደለም። ለራስ የሆነች ብትር ማቀበል ነው፣ ማስነሻ። ከሰው እስክንደርስም ድረስ እኮ እኛው ልንደርስለት ይገባል። ለራሳችን ከሚያጽናና ወንድም እስከምንደርስ፣ ከሚያጽናና አባት፣ ከሚያጽናና እናት እስከምንደርስ ድረስ ለራሳችን ምርኩዝ ካልሰጠነው ዲያብሎስ ቀድሞ ይሰብረናል።